በኤፕስታይን የጾታ ወንጀል ውስጥ ተሳትፎ እንደሌላቸው ቢክዱም ዶናልድ ትራምፕ እና የቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ባራክ ይህንን ደሴት ከጎበኙ ሰዎች መካከል ስማቸው ሰፍሮ ይገኛል። አንዳች የፖለቲካ ተሳትፎ ሳይኖረው ከነገስታቶችና ከሀገራት መሪዎች ጋር በየጊዜው የሚገናኝ ይህ ሰው ማን ነው? ጄፍሪ ኤፕስታይን በካሪቢያን ባህር ላይ ከሚገኘው ሊትል ሴንት ጄምስ ደሴት ላይ የገነባውን በቅንጦት ዕቃዎች የተሞላውን ቪላ በሚገባ ካደራጀ በኋላ ቤቱን ለመጎብኘትና ለመዝናናት የተለያዩ እንግዶች ይመጡ ጀመር። ይህ ቤት የተሰራው ከከተማ ርቆ በሚገኝ ደሴት ላይ በመሆኑ አብዛኞቹን እንግዶች ወደዚህ ቦታ የሚመጡት በራሱ ቦይንግ አውሮፕላን ሲሆን በሱ ደሴት ላይ እንደ ቦይንግ ላሉ ትልልቅ አውሮፕላኖች የሚሆን ማረፊያ ባለመኖሩ በአቅራቢያው ባለው ደሴት ላይ ካረፈ በኋላ በግል ሄሊኮፕተር ወይም በዘመናዊ ጀልባዎች ወደ ራሱ ቪላ ያመጣቸዋል። ወደዚህ ቅንጦት ቪላ ከሚመጡ ሰዎች መካከል የእንግሊዙ ልዑል፣ የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን፣ ሌሎች ታላላቅ የቢዝነስ ሰዎች፣ ሚሊዮነሮች፣ የፖለቲካ መሪዎችና ምሁራን የሚገኙበት ሲሆን በኤፕስታይን የጾታ ወንጀሎች ውስጥ ተሳትፎ እንደሌላቸው ቢክዱም ዶናልድ ትራምፕ እና የቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ባራክ ይህንን ደሴት ከጎበኙ ሰዎች መካከል ስማቸው ሰፍሮ ይገኛል። ቀጣይ ክፍል እንድሰራላችሁ ኮሜንት ላይ ፓርት 4 ብላችሁ ጻፉ። ይህም ፔጅ ደግሞ ፎሎ ማድረግ እንዳይረሳ።